ሰው ወስን ስትይ ዛሬ ነገ ያልኩኝ የምትወጂኝ ፍቅሬ ሳትወጂ አስጨከንኩሽ ለዓመታት ልረዳው ሊገባኝ አልቻለም አትሂጂብኝ ውዴ ያወቅኩት ብዙ አለ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃ ባክሽ አትሂጂብኝ ባክሽ አትሂጂብኝ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ ይወድቃል ሌላው ሲነሳ። ሰላም ጤና ይስጥልን ውዴ ሳምናቲው ተከታታዮቻችን እንደምን ሰንብታችኋል? በጣም ይቅርታ እንግዲህ ዛሬ ከእናንተ አልቀርም ብዬ ነው እንጂ ጉንፋን ይዞኛል። ያው እንደምታውቁት አየሩም እየቀዘቀዘ ይገኛል። ከሱ ጋር በተያያዘ ይመስለኛል እንግዲህ ዛሬ በመግቢያችን ላይ ሰኔ 30 ብያለሁ። የምናወራውም ስለ ሰኔ 30 ነው። እስኪ የምትከታተሉ ቤተሰቦቻችን ሰኔ 30 ላይ ምን ትዝታ አላችሁ? ትምህርት ቤት ካርድ ስትወስዱ የትኛው ተማሪ ነበራችሁ እናንተ? ካርዱ ለማሳየት የሚፈራው ተማሪ ወይም ደግሞ ጥሩ ውጤት አምጥቶ ለመሸለም የሚጓጓው ተማሪ የትኛው ጋር ነበራችሁ? እንግዲህ ሰኔ 30 ብዙዎች ብዙ ትዝታ አላቸው። ዛሬ እንግዲህ ወዳጆቼ ያጋሩኝ የሰኔ 30 መልእክት አላቸው። የድሮ ትዝታቸውን ሊያጋሩኝ ልከውልኛል። እኔም እሱን ወደ እናንተ አደርሳለሁ። እሱን ተከታትለን ተመልሰን እንገናኛለን። አብራችን ቆዩ። ሳምናት ዩቲዩብ ላይ ናቸው። በጣም የሚገርም ጥያቄ ነው የተጠየቅነው። ሰኔ 30 ሰርተፍኬት የሚሰጥበት ለፍቅርም የተዘጋጀ ለጸብም የተዘጋጀ የሚገናኝበት የዓመቱ መጨረሻ ቀን ነው። ሰኔ 30 እንደሚታወቀው በተማሪዎች ዘንድ እንግዲህ መጨረሻ የትምህርት ማብቂያ ወይም መቋጫ ጊዜ እንደሆነ ይታወቃል በሀገራችን የትምህርት ስርዓት። ታዲያም ብዙዎቻችን ደግሞ በትምህርት ቤት ህይወታችን የተለያዩ ገጠመኞች እንዳሉን ግልጽ ነው። ወደኋላም እንግዲህ መለስ ብለን ለማንሳትም ይህንን እድል በማግኘታችን ደስ ብሎናል። ወደኋላ እንመለስ። የሰኔ ወር ትውስታችን በብዛት ምንድን ነው መሰለሽ? ወደ እንጦጦ እንወጣ ነበረ። ወደ ጫካ ውስጥ ረዥም ወክ እናደርግ ነበረ። የኛ ግሩፕ አጋጣሚ ፈሪ ሆነን ይሁን አላውቅም፣ በጸብ አንታወቅም፣ ጸብ ውስጥ የለንበትም። ትምህርት ቤት ነን ወይም ሰርተፍኬት ልንቀበል ነው የሚል ሰበብ ስላለ ተያይዘን ወደዛ እንወጣ ነበረ። 9ኛ ክፍል 10ኛ ክፍል ስንደርስ ደግሞ ራሱን የቻለ ሌላ ትዕይንት ነበረው። ተያይዘን ወደ ሲኒማ ኢትዮጵያ ነበረ የምንሄደው። እኔ የነበርኩበት ትምህርት ቤት ልክ ሰኔ 30 ሲደርስ ተማሪዎች ተሰባስበው ገንዘብ አዋተን ምናምን መለያያ ፕሮግራም እናዘጋጃለን። ያን ሁሉ አመት የቆየንበት ውጤት የምናይበት በዛውም ልክ ደግሞ የምንለያይበት ወቅትም ስለሆነ በጣም በደስታ የምናከብረው ወቅት ነበር። በተለይ ተማሪዎች ታለንታቸው የምናይበት ውዝዋዜዎች ምን ብዙ ነገሮች ነበሩትና በጣም የኤሌመንታሪ ጊዜን በጣም አስታውሰዋለሁ። የሰርተፊኬት ወቅት ነው እኔ ማረሳው። በቃ ያለ መቀበል ቤት ወስዶ ለማሳየት ከዛ ደግሞ እሱን ውጤት ይዘን መተን ለቤተሰብ ለማሳየት በቃ የምንጨነቅባት ወቅት ናትና እሱ በጣም ትዝ ይለኛል። ትምህርት እረፍቱ አለ፣ እሱ ደስ ይለናል። ግን ደግሞ ከጓደኛ መለያየቱን አንፈልገውም። አሁን ላይ ደግሞ በጣም የምወደው የአማርኛ ፊልም ሰኔ 30 እውነት ሜጋዱ ዓለም ነጸብራቅ የታየበት እውነት በቃ ፊልም የአማርኛ ፊልም ስል ሰኔ 30 ይመጣብኛልና ልክ ሰኔ 30 ሲባል በለቱ ካለው ወይም ደግሞ ተማሪ ሆነ ከምናስታውሰው ባለፈ የዛ የሰኔ 30 ፊልም ትልቁ ትዝታዬ ነው።
ከአንደኛ ክፍል ጀምሮ ትምህርትን የተከታተልኩበትን የወሎ ኮምቦልቻ ከተማ ትምህርት ቤት የነበረው የካቲት 25 ይባላል ትምህርት ቤቱ። በ1967 ነው ይህ ትምህርት ቤት እንግዲህ የተመሰረተው። ታዲያ ብዙዎች እንግዲህ በኮምቦልቻ ያሉ ተማሪዎች ይህን ትምህርት ቤት ያልቃኙ አሉ ለማለት ያስደፍራል። በተለይ ደግሞ ከነበሩ ትምህርት ቤቶች መካከል ግንባር ቀደምና የጥንት ትምህርት ቤትም እንደመሆኑ መጠን ብዙዎች ትምህርታቸውን በዚህ ትምህርት ቤት ተከታትለዋል። እስከ 3ኛ ክፍል ድረስ ነበረ እዚህ ትምህርት ቤት የተማርኩት። ታዲያ በነበረኝ ቆይታ የተለያዩ ትዝቶች አሉ። በተለይ ደግሞ በትምህርት ቤት ውስጥ የሚካሄዱ የመጨረሻ ቀን ሰኔ 30 የሰርተፍኬት መቀበያ ጊዜ ናቸው። በዚህ በሰርተፍኬት ፕሮግራም በመቀበያ ሰዓት ላይ ያሉ ደስ የሚሉ ትዕይንቶች ይዘጋጁ ነበረ። ወላጆች ይሰበሰባሉ። የወላጆች ቀንም ተብሎ ይጠራል በአንዳንድ ቦታም። አንዳንድ ተማሪዎች ደግሞ አመቱ ሙሉ ሲያበሳጫቸው ሲያናዳቸው የነበረን ተማሪም እንግዲህ በዛ ሰዓት ላይ እንደምንም ሰኔ 30 እንገናኝ ተባብሎ ቀጠሮ እንደሚያዝ ይታወሰኛል። ጥሩ ነገር ባይሆንም ለመምታት ወይም ያንን ልጅ እስከ ቀጣይ አመት ያው መስከረም ላይ ስለሆነ የሚገናኙ፣ ስለዚህ ለበቀል ሰኔ 30 ይድረሳት፣ ቆይ በዚች ታልፋታለህ፣ እዚች ትመጣታለህ ይባል ነበርና ያው ብዙ ነገሮችን እናስታውሳለን። ታዲያም በትምህርት ቤት ውስጥ በነበረን ትዕይንት አንዳንድ አስማተኞች ትምህርት ቤት ውስጥ ይመጡና የተለያዩ ሾዎችን ያሳዩ ነበረ። ሙቀጫ ደረታቸው ላይ አድርገው የሚያስወቅጡ ነበሩ። እንደ ማጂክ በእሳት ውስጥ በእሳት ቀለበት ተሰርቶ በዛ ውስጥ የሚሾልኩ ደስ የሚሉ ትዕይንቶች፣ እንደዚሁም ደግሞ የሚጠጡ ነገሮችን በለስላሳ ጠርሙስ ተደርገው ቀሪቦም የሚጠጡ ነበሩ። ለስላሳዎች ተዘጋጅተው ግቢ ውስጥ የተለያዩ ትዕይንቶች ይካሄዱ ነበረ። ተማሪዎች ወላጆቻቸውን ይዘው ነው የሚመጡት። በተለይ ደግሞ የነበረውን የአንድ ዓመት ቆይታቸውን ከመምህራኖቻቸው ጋር የሚገመግሙበት ነበር። 4ና 5 ደግሞ የተማርኩት በሸዋሮቢት ከተማ ነበረ። ሸዋሮቢት ከተማ ላይ እንደዚሁ በጣም ደስ የሚል ትዕይንት ነበረ። እዛም እንደዚህ አይነት ነገሮች ማጂኮች ይኖራሉ። በአመቱ መዝጊያ ላይ የተለያዩ ዝግጅቶች ይደረጋሉ። ወላጆች ተጋብዘው ወሎ እንደነበረው አይነት ስርዓት ነው እዚህም የነበረውና ብዙ የሚያስደስቱ ነገሮች ነበሩና ብዙዎቻችን ደግሞ የአመቱን ሙሉ የተማርናቸውን ትምህርቶች ፍሬ ማፍራታቸውን ምን ያክል ውጤት እንዳመጣን ምን ያክል ነገሮች ውጤታማ እንደነበረን የሚታዩበት ነው። ወላጆች የሚሰጡን ሳንቲምም ነበረች፣ በእሷ እንዝናናለን ከጓደኞቻችን ጋር። ምክንያቱም የመጨረሻ ጊዜ ነው የምንገናኘው መስከረም ነውና አንሲዮዝ አካዳሚ ሰኒሳይድ፣ እንደዚሁም ቅዱስ ገብርኤል መንበረ ጸባዖት የሚባል ትምህርት ቤት ነበር። 4 ኪሎ ነው የሚገኘውና ቆንጆ ጊዜ በዛ ትምህርት ቤት አሳልፈናልና ብዙ ደስ የሚሉ ትውስቶች ነው። እንግዲህ በዚህ ፕሮግራም ላይ ተጋብዤ የልጅነት ትውስታዬን ስላቀረብኩት በጣም ደስ ብሎኛል። አመሰግናለሁ። ውድ የሳምና ቲዩብ ተከታታዮቻችን እንግዲህ ወዳጆቼ ያደረሱኝን የሰኔ 30 ትዝታቸውን ወደ እናንተ አደረሰን። የዛሬው ዝግጅታችን ይህን ይመስላል። ከመዝጋታችን በፊት ግን እናንተ በሰኔ 30 የነበራችሁን ትዝታ ኮሜንት ላይ ያስቀምጡልን። መራርጠን እኛም ደግሞ ወደ እናንተ መልሰን የምናደርስ ነው የሚሆነው። በነገራችን ላይ ሰብስክራይብ እያደረጋችሁን አይደለም። ስለዚህ ሰብስክራይብ አድርጉን። እኛም ደግሞ የተለያዩ ሀሳቦችን ወደ እናንተ እናደርሳለን። የዛሬውን ፕሮግራም ያቀረብኩላችሁ ሳምራዊት ነበርኩኝ። በቀጣይ ሳምንት በሌሎች ዝግጅቶች ወደ እናንተ የምንደርስ ነው የሚሆነው። ሰብስክራይብ እያደረጋችሁ ቤተሰቡን ሼር፣ ላይክ በማድረግ ለሌሎችም አድርሱት። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ሌላ ጊዜ በሌላ ቪዲዮ እንገናኛለን። ቸር እንቆይ። መልካም ሳምንት።